ሰው ልጅ ፈጣሪውን ሳያውቅ ዱንያ ላይ መኖር ወዴት እንደሚሄድ የማያውቅ ዝም ብሎ የሚጓዝ ሰው ማለት ነው። የት እንደሚሄድ የማያውቅ ብዙ ጊዜ ቁርአን ላይ ብዙ ሰዎች የሚጠቀሱት በመጥፎ ነገር ነው። ወማ አክሰሩ الناس ወለው ሐረስተ ቢሙእሚኒን ልብ ብላችሁ ብትመለከቱ ቁርአን ላይ ብዙ ሰዎች እያለ የተጠቀሰበትን ቦታ ብትመለከቱ ጥፋት ላይ መጥፎ ነገር ላይ ነው። በትንሽ ቁጥር የገለጻቸው ደግሞ ሳሊሖቹ ነው። አላህ ከነዛ አናሳ ሰዎች አለ። ሙስሊም እንደዚህ ነው። ኸይር ነገር ሲያገኝ አልሐምዱሊላህ ይላል። ለኢን ሸከርቱም ለአዚደነኩም። መጥፎ ነገር ሲያገኘው ደግሞ ሰብር ያደርጋል። ወለነብሉወነኩም ቢሸይኢን ሚነል ኸውፊ ወልጁዕ ወነቅሲን ሚነል አምዋሊ ወልአንፉሲ ወሰመራት ወበሽሪ ሷቢሪን። ምን ይላሉ ዑለማዎች? የሁሉም ነቢያቶች ተአምር ተፈጽሞ አልፏል። ረሱል ሰለላሁ ዐለይሂ ወሰለም ተአምር ግን እስከ የውም ቂያማ የሚቆይ ተአምር ነው። የቁርአን ተአምር ቁርአን ተአምሩ ታይቶ አያልቅም፣ ተነግሮ አይጨረስም። ረሱላችን ሰለላሁ ዐለይሂ ወሰለም አረቦችን በዛ ሰዓት በዛ ጊዜ በቋንቋ የበለጸጉ ሆነው ባለበት ሰዓት ላይ በሚያውቁት ቋንቋ ቁርአን ይዘው መጥተው ቁርአን ይፎካከራቸው ነበር። እስኪ ሙሐመድ ይዞት የመጣው ቁርአን ትክክል አይደለም የምትሉ ከሆነ እስኪ እንደሱ አይነት አምጡ እንደ ቁርአን አየት። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ አሽረፊል አንቢያኢ ወልሙርሰሊን ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን ረቢ ሽረሕ ሊ ሰድሪ ወየሲር ሊ አምሪ ወሕሉል ዑቅደተ ሚን ሊሳኒ የፍቀሁ ቀውሊ ረቢ ቢከ እስተዐንቱ ፈአዒኒ ወዐለይከ ተወከልቱ ፈላ ተኪልኒ ያ ሐዩ ያ ቀዩም ቢረሕመቲከ አስተጊዝ አስሊሕ ለና ሸእነና ኩለህ ወላ ተኪልና ኢላ አንፉሲና ጠርፈተ ዐይን ወላ አቀለ ሚን ዛሊክ። አሕበቲ ፊላህ ኡሐይይኩም ቢተሕየቲ ልእስላም አሰላሙ ዐለይኩም ወረሕመቱላሂ ወበረካቱህ። አልሐምዱሊላህ ዛሬ አራተኛ ሌሊት ጀምረናል። ረመዳንን አራተኛ ሌሊት የአላህ ተውፊቅ ነው። አልሐምዱሊላህ አላህ በሰላም የምንጨርሰው አላህ ያድርገን። መጨረስ ብቻ ዋጋ የለውም፣ ሰርተን የምናሳልፍ ሰዎች አላህ ያድርገን። መስራትን ብቻ ዋጋ የለውም፣ ከሚቀበላቸው ሰዎች አላህ ያድርገን። ምን ይላሉ አንድ ዓሊም ሲናገሩ ከሰው ልጆች ውስጥ ወደ እስልምና የገባው ሰው አናሳ ነው። ከጠቅላላ የዓለማችን ህዝብ ብዛት አሁን ብናየው የዓለማችን ህዝብ ቁጥር ወደ ስንት ደርሷል? ወደ 8 ቢሊዮን አይደል? ወደ 8 ቢሊዮን ደርሷል። ከዛ ውስጥ ሙስሊሙ ምን ያክል ነው? አንድ ቢሊዮን አንድ ነጥብ ምናምን ቢሊዮን ቢሆን ሁለት ቢሊዮን ስንት ማለት ነው? አሁን ይሄ ከመቶኛ ስናየው አንድ አራተኛ። አላህ በቁርአኑ ላይ ምን ይላል? ለአምለአነ ጀሀነመ ሚነል ጂነቲ ወናስ ጀሀነምን እሞላታለሁ ያለው ነገር ይሄን ስናይ በጣም እናውቀዋለን ማለት ነው። እና ምን ይላሉ ይሄ ዓለም ሲናገሩ ከሰዎች መካከል የሙስሊሙ ቁጥር በጣም አናሳ ነው አሉ። ከዚህ ሙስሊም አናሳ ቁጥር መካከል ደግሞ ስራ የሚሰራው በጣም አናሳ ነው። ሙስሊም እኔም አንተም ሁላችንም ተቆጥረን ሙስሊም ተብለናል። ከመካከላችን የሚሰሩት ሰዎች በጣም አናሳ ናቸው። ስራ ከሚሰሩት ውስጥ ከእንደገና ደግሞ የስራን ሸርጥ ስራ ተቀባይነት እንዲያገኝ 2 ሸርጦች አሉት። አንደኛው ኢኽላስ ነው። ሁለተኛው ረሱል ሰለላሁ ዐለይሂ ወሰለም እንደሰሩት አድርጎ መስራት ነው። እነዚህን ሸርጦች ጠብቀው የሚሰሩት ደግሞ የበለጠ ደግሞ ከዛ ውስጥ ከሰሩት ውስጥ ደግሞ ሲታዩ በጣም አናሳ ይሆናል። የሙስሊሙ ቁጥር አናሳ ነው። ከዚህ ከአናሳ ሙስሊም ቁጥር ውስጥ ስራ የሚሰራው ደግሞ ከዛ ውስጥ በጣም አናሳ ነው። ስራ ከሰሩት ውስጥ ከእንደገና ደግሞ በኢኽላስና በሙታባዓ የሰሩት በጣም አናሳ ናቸው። ይሄ ካልተሟላ ዋጋ የለውም። አላህ ከነዛ አናሳ ሰዎች አላህ ያድርገን። ብዙ ጊዜ ቁርአን ላይ ብዙ ሰዎች የሚጠቀሱት በመጥፎ ነገር ነው። ወማ አክሰሩ الناس ወለው ሐረስተ ቢሙእሚኒን ልብ ብላችሁ ብትመለከቱ ቁርአን ላይ
ብዙ ሰዎች እያለ የጠቀሰበትን ቦታ ብትመለከቱ ጥፋት ላይ መጥፎ ነገር ላይ ነው። በትንሽ ቁጥር የገለጻቸው ደግሞ ሷሊሖቹን ነው። አላህ ከነዛ አናሳ ሰዎች አላህ ያድርገን። መስራት ብቻ ዋጋ የለውም ማለት ነው። ስለዚህ ከነዛ አናሳ ሰዎች ለመሆን ስራችን አላህ ጋር ተቀባይነት እንዲያገኝ መጀመሪያ ትልቅ ዕውቀት የሚያስፈልገን ጌታችንን ማወቅ ነው። የዕውቀት ሁሉ የበላይ ዕውቀት ብሎ ማለት አላህን ማወቅ ነው። አላህን ካላወቀ ሰው ልጅ የፈለገ ነገር ቢያውቅ አዋቂ ሊባል አይችልም። يعلمون ظاهرا من الحياة الدنيا وهم عن الآخرة هم غافلون የዱንያ ዕውቀት ብዙ ሊኖረው ይችላል። በአኺራ ላይ ግን ጋፊል ከሆን ዋጋ የለውም። ስለዚህ የመጀመሪያው ጌታችንን ማወቅ ነው ብለናል። ጌታችንን አላህን እንዴት ነው የምናውቀው? አንደኛው ነጥብ ጌታችንን ለማወቅ እሱ የፈጠራቸውን ነገሮች አላህ የፈጠራቸውን ነገሮች ማስተንተን፣ ማየት፣ መመልከት፣ በደንብ ማየት። አላህ የፈጠራቸውን ነገሮች በጥሞና በምንመለከትበት ጊዜ ወደ አንድ ኻሊቅ ያመላክቱናል፣ ወደ አንድ ፈጣሪ ያመላክቱናል። እንዴት አድርጎ እንደፈጠረን ራሳችንን የሰው ልጅ ራሱን ቢመለከት በቂ ነው። ራሳችንን ብንመለከት በቂ ነው። ዙሪያችንን ብንመለከት ብናጤን ትልቅ ነገር ነው። ይሄ ኢማን የሚባለው ነገር በአላህ ላይ እየተነከረ ሲመጣ ልባችን ላይ ደስታ ይመጣል፣ መረጋጋት ይፈጥራል። ሰዎች ራሳቸውን በሁለት አይነት መንገድ ያጠፋሉ። አንደኛው ተስፋ በመቁረጥ በቃ እኔ ዋጋ የለኝም፣ አይሳካልኝም፣ የትም ልደርስ አልችልም የሚል ተስፋ መቁረጥ፣ አላህ ይጠብቀን። ሁለተኛው ደግሞ የኑሮ ስኬት ጫፍ ላይ ደርሶ ከዛ በኋላ የሚጨብጠው ሲያጣ፣ ሁሉ ነገር ከተሟላለት አንድ ሰው መከራ ነው። በቅርቡ ቻይና ላይ የተሰራ ጥናት አይጦችን የሆነ ቤት ውስጥ አድርገው የሚያስፈልጋቸውን ነገር ሁሉ ምግቡን ሁሉን ነገር አሟልተው እዛ አስቀመጧቸው። የተወሰነ የመጀመሪያ ጊዜ ላይ በጣም በደስታ እንቅስቃሴ ያደርጉ ነበር። በኋላ ትንሽ እየቆዩ ሲመጡ ሁሉ ነገር እዛው ሲያገኙት መሰላቸት ጀመሩ። እዛ ውስጥ ምን አስቀመጡላቸው? አንዲት ማሽን አስቀመጡላቸው። ያቺን ማሽን ሲነኳት የደስታ ስሜት እንዲመጣላቸው፣ ከዛ በኋላ ምግብ የተባለን ነገር ተው ይላል። እሷን ብቻ መንካት ነው ስራቸው። እሷን ይነካሉ፣ ሁሉ ነገር ደስታ። ከዛ በኋላ እርስ በርስ መበላላት ጀመሩ። በተወሰነ ዓመት ውስጥ ሁሉም አለቁ፣ ጠፉ። እርስ በርስ እየተበላሉ መተካካት እንኳን አልቻሉ። ሁሉ ነገር ሲሟላም መጥፎ ነው። ሰው ልጅ ተስፋ ይቆርጣል፣ ኢማን ከሌለው ማለት ነው። ኢማን ካለውስ عجبا لأمر المؤمن إن أمره كله له خير وليس ذلك إلا لمؤمن إن أصابته سراء شكر فكان خيرا له وإن أصابته ضراء صبر فكان خيرا له. بالله لا يستها من أنت أخيرا دال ستاك مؤمن ستهون رسول صلى الله عليه وسلم عند التناقروا ይገርማል፣ ይደንቃል የሙእሚን ነገር አሉ ረሱል ሰለላሁ ዐለይሂ ወሰለም። ሁሉ ነገሩ ለሱ በጎ ነው አሉ። ሙእሚን የሆነ ሰው ሁሉ ነገሩ፣ ይሄ ሁሉ ነገሩ በጎ ደግሞ የሆነው ለሙእሚን እንጂ ለሌላ አይደለም። ለሙእሚን ነው ሁሉ ነገሩ ኸይር የሆነው። ቅድም እንዳልኳችሁ ሌላውማ መከራ ሲያጋጥመው ራሱን ያጠፋል። ምቾትም ጫፍ ሲደርስ ከዛ በላይ የሚጨብጠው ነገር ስለሌለ ራሱን ያጠፋል። ሙእሚን የሆነ ሰው የሚያስደስት ነገር ሲያገኘው አላህን ያመሰግናል። ይሄ በኔ ጉልበት፣ በኔ ኃይል፣ በኔ ብልሃት አይደለም፣ ጌታዬ ተመስገን ይላል፣ አልহামዱሊላህ ይላል። ሙስሊም ያልሆነ ሰው ግን ኸይር ነገር ሲያገኝ፣ ሀብት ሲያገኝ፣ ስልጣን ሲያገኝ
ሁሉንም በኃይሉ በጉልበቱ የተቆጣጠረ ይመስለዋል። ኢነል ኢንሳነ ለየጥጋ አረአሁ እስተግና የሰው ልጅ የተብቃቃ መስሎ ሲታየው ከሌላ ምንም የምፈልገው ነገር የለም ሲል መንገድ ይስታል። ቃሩን የሀብት ጫፍ ማማ ላይ ደርሶ መጨረሻ ምን አለ? ቃለ ኢነማ ኡቲቱሁ ዐላ ዒልሚን ዒንዲ እኔ ዘንድ ባለው በእውቀቴ እኮ ነው እዚህ ሀብት ጫፍ ላይ የደረስኩት አለ። ኢማን ልቡ ውስጥ የሌለ ሰው ወይንም ኢማኑ ደካማ የሆነ ሰው አስተሳሰቡ እንደዚህ ነው። ሀብት ሲያገኝ ዝም ብዬ ያገኘሁት ሀብት ይመስልሃል እንዴ? ስንት ደክሜ ለፍቼ ጥሬ ግሬ ሰርቼ እኮ ነው ይሄን ሀብት ያመጣሁት ይልሃል። መከራ ሲመጣበት ደግሞ ስብርብር ይላል። ያ መከራ የሚነሳ አይመስለውም። ያ ችግር የሚገፈፍ አይመስለውም። ዛሬ የጨለመው የሚነጋ አይመስለውም። ሙስሊም ግን አሉ ረሱል ሰለላሁ ዐለይሂ ወሰለም ሙእሚን የሆነ ሰው ግን ኸይር ነገር ሲያገኝ አልሐምዱሊላህ ይላል። አላህን በማመስገኑ ኸይር ያገኛል። ወኢን አሳበትሁ ضራ መጥፎ ነገር ደግሞ ሲያገኘው ሰበር ፈካነ ኸይረን ለህ ትዕግስት ያደርጋል። መጥፎ ነገር ሲያጋጥመው ደግሞ ትዕግስት ያደርግና አሁንም ለሱ ኸይር ይሆንለታል። ሶብረኛም አመስጋኞችም ምንድናቸው? አላህ ጋር ትልቅ ደረጃ አላቸው። የጀነት ሰዎች ናቸው። አንድ ጊዜ ይላሉ አንድ ሰው አንድ ወጣት አንዲት ሚስት አገባ። እሱ ፉንጋ ነው፣ መልከ ጥፎ የሚባል ሰው ነው። መልኩ በጣም የሚያስጠላ ሰው ነው አሉ። ወጣቶች መሳቅ ጀመሩ ስለሚስት ሲወራ። መልከ ጥፉ ነው፣ እሷ ደግሞ የመጨረሻ ቆንጆ ናት አሉ። መጨረሻ ቆንጆ ናት እና አንድ ጊዜ ተዓጅባ ዝም ብላ ታየዋለች። ስታየው በቃ ወዳው በሱ ማላ የምታይ መስሎት በጣም ደስ ብሎት ትኩር ብለሽ ታይኛለሽ። ምንድነው አላት አሉ። ሲላት ምን አለችው? እንደው ገርሞኝ ነው ሁለታችንም የጀነት ነን አለችው። እንዴት አላት? አንተ ይሄው እኔን የመሰለች ቆንጆ ልዕልት የሆነች ሴት አግብተህ አልሐምዱሊላህ እያልክ ጌታህን እያመሰገንክ ነው አለች። እኔ ደግሞ በአንተ አይነት ሰው ይሄው እየተፈተንኩኝ እኔም ሰብር አድርጌ አልሐምዱሊላህ እያልኩ ነው አለች። አሻኪሩ ወሳቢር ፊል ጀና አመስጋኝና ትዕግስተኞች የጀነት ናቸው፣ ሁለታችንም የጀነት ነን አለችው አሉ። የሚያመሰግን ጌታውንም የሚያመሰግንም ሰው ሶብርም የሚያደርግ ሰው አላህ በጀነት ቃል ገብቶለታል። ሙስሊም እንደዚህ ነው። ኸይር ነገር ሲያገኝ አልሐምዱሊላህ ይላል። ለኢን ሸከርቱም ለአዚደነኩም። መጥፎ ነገር ሲያገኘው ደግሞ ሰብር ያደርጋል። ولنبلونكم بشيء من الخوف والجوع ونقص من الأموال والأنفس والثمرات وبشر الصابرين. نزل صابرين من أين الصابرين؟ وبشر الصابرين الذين إذا أصابتهم مصيبة قالوا إنا لله وإنا إليه راجعون. مصيبة سيغنياتشو إنا لله وإنا إليه راجعون يميلو أولئك عليهم صلوات من ربهم ورحمة. تقصد تلك ነው የትግስት ምንዳው አይታወቅም። የታጋሾች ማለት ነው። ስለዚህ ሙስሊም የሆነ ሰው ሙእሚን የሆነ ሰው በአላህ ላይ አመኔታ ያለው ሰው ፈጣሪውን ያወቀ ሰው ይረጋጋል። አላህ ካልነበርንበት ያስገኘን የሆነ ጌታ የኛ ሙሲባ ለማንሳት ይከብደዋል በጭራሽ። ለኛ ኸይር ማድረግ ይከብደዋል እንዴ? በጭራሽ። በጌታው ላይ የሚተማመን ባሪያ ልቡ ደስተኛ ይሆናል። የፈለገ ሙሲባ ቢያገኘው ዱንያ ላይ ነገ ጀነት የሚባል አላህ ያዘጋጀለት እንደሆነ ያውቃል። ጀነት ማ ላ ዐይኑ ረአት ወላ ኡዙኑ ሰሚዐት ወላ ኸጠረ ዐላ ቀልቢ በሸር።
አይን አይታውም አታውቅ፣ ጆሮ ሰምቶት ማያውቅ፣ በልብህ ላይ ኒዕማው ጸጋው ይሄ ይሆናል ብለህ የማታስበውን ነገር አላህ እያዘጋጀልን። አላህ የዛ ሰዎች አላህ ያድርገን። የጀነት ባለቤት ለመሆን ታዲያ ፈጣሪያችንን ማወቅ፣ ሰው ልጅ ፈጣሪውን ሳያውቅ ዱንያ ላይ መኖር ወዴት እንደሚሄድ የማያውቅ ዝም ብሎ የሚጓሰው ማለት ነው። የት እንደሚሄድ የማያውቅ ፈጣሪን ማወቅ፣ ፈጣሪያችንን ማወቅ፣ ጌታችንን ማወቅ ትልቅ የኑሯችን ብርሃን ነው። የኑሯችን መሰረት ነው። የኑሯችን ምሰሶ ነው። ስለዚህ እሱን የምናውቀው ዙሪያችንን ማየት ይለናል። በሁለተኛ ደረጃ ጌታችንን ለማወቅ ማንበብ ይፈልጋል፣ ማጥናት ይፈልጋል። ከምናነባቸው መጽሐፎች ውስጥ ትልቁ መጽሐፍ ምንድነው? ቁርአን ነው። ቁርአን ነብያቶች ሲመጡ እያንዳንዱ ነብይ ህዝቦቹን የሚያሳምንበት ተአምር ይዞ ይመጣ ነበር። ነብዩላህ ዒሳ ሲመጣ አይናማዎችን አይናቸው የማያዩ ሰዎችን ሲዳብስ አይናቸው እንዲበራ አድርጓል። በረስ የቆዳ በሽታ ይዟቸው የነበሩ ሰዎችን በመዳበስ አሽሯል። ሙታንን ቀስቅሷል። ይሄ ለነብዩላህ ዒሳ የተሰጠ ምንድነው? ተአምር ነው። ለኢየሱስ የተሰጠው ተአምር ነው። መልእክተኛ ለመሆኑ ከአላህ ጋር ለመምጣቱ ህዝቦች እንዲከተሉት ይሄን ተአምር ሰጠው። ለነብዩላህ ሙሳ አለይሂ ሰላም ብትር ሰጣቸው። አላህ ብትር ናት፣ ሲጥሏት ግን አስፈሪ እንስሳ ትሆናለች። ድግምተኞች የተስፋፉበት ወቅት ነበር ያ ዘመን። ድግምተኞችን ሁሉ የሚያሸንፉበት ምን ሰጣቸው? ብትር ሰጣቸው አላህ Subhanahu Wa Ta'ala። ለረሱላችን ሰለላሁ ዐለይሂ ወሰለም ደግሞ ቁርአንን ሰጣቸው። ምን ይላሉ ዑለማዎች? የሁሉም ነብያቶች ተአምር ተፈጽሞ አልፏል። የረሱል ሰለላሁ ዐለይሂ ወሰለም ተአምር ግን እስከ የውም ቂያማ የሚቆይ ተአምር ነው። የቁርአን ተአምር ቁርአን ተአምሩ ታይቶ አያልቅም፣ ተነግሮ አይጨረስም። ቁርአንን በደንብ ማንበብ የቻለ ሰው፣ መረዳት የቻለ ሰው ሁልጊዜ እውቀት እየጨመረ ይመጣል። ረሱላችን ሰለላሁ ዐለይሂ ወሰለም አረቦችን በዛ ሰዓት በዛ ጊዜ በቋንቋ የበለጸጉ ሆነው ባለበት ሰዓት ላይ በሚያውቁት ቋንቋ ቁርአን ይዘው መጥተው ቁርአን ይፎካከራቸው ነበር። እስኪ ሙሐመድ ይዞት የመጣው ቁርአን ትክክል አይደለም የምትሉ ከሆነ እስኪ እንደሱ አይነት አምጡ፣ እንደ ቁርአን አየት ወኢን ኩንቱም ፊ ረይብ ሚማ ነዘልና ዐላ ዐብዲና ፈእቱ ቢሱራ። ከዛ በኋላ ደግሞ አንድ ሱራ እስኪያምጡ አላቸው። መጀመሪያ በሁሉም ነበር። ቁርአንን እስኪ እንደሱ አይነት አምጡ በሙሉ ቁርአኑ አልቻሉም። ከዛስ አንድ ሱራ እስኪያምጡ 10 ሱራ አምጡ አላቸው። አም የቁሉነ እፍተራሁ ቁል ፈእቱ ቢዐሽሪ ሱወር 10 ሱራዎችን እስኪያምጡ አላቸው። 10 ምዕራፎችን ማምጣት አልቻሉም። ከዛስ ቢሱራ እስኪ አንድ ሱራ አምጡ አላቸው። ደግሞ ቁል ለኢን እጅተመዐት አልኢንሱ ወልጂኑ ዐላ አን የእቱ ቢሚስሊ ሃዛ አልቁርአን፣ የሰውም ልጅ ጅንም ቢሰበሰብ ይሄን ቁርአንን የሚመስል ማምጣት እንደማይችል አላህ አምጡና እስኪ። በዛ ሰዓት ለምን ወደ ጦርነት ገቡ? ማምጣት ቢችሉ ኑሮ እኮ ይሄውና አላህ አመጣንልህ ብለው ይገላገሉ ነበር አይደል? አረቦች ጦርነት አያስፈልግ፣ ረሱልን ከመካ ማባረር አያስፈልግ፣ መዲና ሲሄዱ መዲና እየተከተሉ እሳቸውን መውጋት አያስፈልግ። ቁርአኑን የመሰለ አምጡ ብሏቸዋል። አምጥተው ረሱልን ማዋረድ ነበረባቸው። ይሄው አምጣ ብለህናል፣ እሱን የመሰለ ስነ ጽሁፍ አመጣን ማለት ነበረባቸው። አልቻሉም። 10 ሱራ ማምጣት አልቻሉም። አንድ ሱራ ማምጣት አልቻሉም። ይሄ የረሱል ሰለላሁ ዐለይሂ ወሰለም ተአምር ነው። ይሄ ኢዕጃዝ አልቁርአን የሚባለው ነገር ይላሉ በብዙ አይነት ነው የሚተነተነው ይላሉ። አንደኛው በቋንቋ በቁርአኑ የቋንቋ ይዘት፣ በቁርአኑ አስተዳደር ቋንቋዊ ይዘቱን በተመለከተ። ሁለተኛው ኢዕጃዝ አልዕልሚ የሚሉት አለ። ኢዕጃዝ አልበላጊ ወኢዕጃዝ አልዕልሚ። አሁን ሳይንስ ደረስንበት የሚላቸውን ነገሮች የዛሬ 400 ዓመት በፊት ረሱል ሰለላሁ ዐለይሂ ወሰለም
መመርመሪያ ማሽኖች በሌሉበት ሰዓት ቁርአን የተናገራቸውን ነገሮች ቁርአን ይዞ መምጣቱ ኢዕጃዝ العلم ይባላል። ሌላው ደግሞ ወደፊት ስለሚከሰቱ ነገሮች የተናገራቸው ነገሮች እነዚህን ነገሮች ሁሉ ቁርአን ይዞልን መጣ ማለት ነው። ኢንሻአላህ ጊዜው እያለቀ ነው። በሚቀጥለው ፕሮግራም ላይ እነዚህን የተወሰነ ነገሮች ለማስታወስ ሞክራለሁ። ለማንኛውም አላህ እሱን የምናውቅ ሰዎች አላህ ያድርገን። ጌታችንን የምናውቅ ሰዎች አላህ ያድርገን። ጌታችንን አውቀን በሚገባው መልክ የምንገዛው ሰዎች አላህ ያድርገን። ጌታውን አውቆ በሚገባው የተገዛ ሰው ከሱ በላይ ደስተኛ ሰው የለም በዱንያም በአኺራ። አላህ ከነዛ ደስተኞች አላህ ያድርገን። ረመዳናችንን በርትተን ዒባዳ የምናደርግ ሰዎች አላህ ያድርገን። ረመዳን እያለቀ ነው የሄደ ነው የተጀመረ ነው አይደለም የምንለው። የተጀመረ ነገር ሁሉ ወደ ማለቅ ነው የሚሄደው። እያለቀ ነው። ካሁኑ ጥረት እናድርግ፣ ዒባዳ ላይ እንበርታ። በተለይ በረመዳን ብቻ የምናገኘው ዒባዳ የተራዊህ ሶላት በረመዳን ብቻ ነው የምናገኘው። አሁን ዒሻ 2 ሰዓት ከ5 2 ሰዓት ከምናምን ላይ እንሰግዳለን። 4 ሰዓት ሳይሞላ ተራዊህ እንጨርሳለን። 2 ሰዓት አይሞላም ማለት ነው። ስለዚህ ወንድሞች እቺን 2 ሰዓት ትግስት አድርገን ተራዊህ ለመስገድ እንሞክር፣ ጥረት እናድርግ። ዛሬ የተወሰነ ከሆነ የሰገድከው ነገ ደግሞ ጨምረህ ለመስገድ ሞክር። ራሳችንን በዒባዳ እናለማምድ። ከሄደ በኋላ ነገ ጧት ብንቆላጭ ዋጋ የለውምና ረመዳናችንን እንጠቀምበት። አላህ ረመዳንን ተጠቅመው ከሚጨርሱ ሰዎች አላህ ያድርገን። ነገ የውመል ቂያማ ከሚደሰቱ ሰዎች አላህ ያድርገን። አላህ እዚህ ቦታ ላይ እንደሰበሰበን ነገ ፊል ፊርደውሲል አዕላ የአላህ ጀነት ውስጥ የሚሰበስበን ሰዎች አላህ ያድርገን። ዒባዳችንን በኢኽላስ የምንሰራ ሰዎች አላህ ያድርገን። የሱም መሐባ የጌታችንን ፍቅር አላህ ይስጠን። የአላህን ፍቅር ልባችን ውስጥ ይሙላልን። سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين والسلام عليكم ورحمة الله وبركاته.